ዩቲዩብ ላይ ስትመጣ ራሱ ሁለት ጉጭ ያለጡት ከኋላ ተለቅ ያለ መቀመጫ ምናምን ነው የሚታይ። ዋይፋይ አገናኝተህ የምትገባ ሰው ይመስለኛል። ቋሚ ተሰላፊዎች ምንም እኔ ግራ ገባኝ። እንዴት ነው ዳታ የማይገባላችሁ? ይሄ ምንድነው? ዋይፋይ ምናምን መሰል ኔትወርክ ያስቸግራል። ጉዱ ካሳ ሰላም ሰላም ጤና ይስጥልኝ። አብሮ ይስጥልን። ሞጣችን እንዴት ነህ? አጥል እሺ ሞጣችን የሆነ ከወራት በፊት ካንተ ስለ ሃይማኖት የሆነ ነገር እያወራን ነበርና አንተም እየሄድክበት ዛሬ አንድ መጋቢ ሐዲስ እሸቱ አለማየሁ የሚባሉ ሰው የምታውቃቸው ከሆነ አንተ የተናገርከውን ነገር ቃል በቃል እንዲያው ይሄ ህዝብ ቢገባው የደነቆረ ህዝብ ቢገባው ያኔም ተነጋግረን ተስማምተንበት ነበር። የምታስታውስ ከሆነ እኔ የቆላ ድባ ልጅ ነኝ። ቆላ ድባ እንትን ኪዳነ ምሕረት የምትባል ቤተክርስቲያን ወጣለች። ጸበል ምን አሉ? አሁን መጋቢ ሐዲስ ምን አሉ ነው የምትል? ምን አሉ? ወደ ፖይንቱ ልመጣል ነው። ወደ ፖይንቱ አስገባ። ወደ ፖይንቱ ይባበል እና ምን አሉ መሰለ ዛሬ ያልተማረ ቄስ፣ ያላመሰጠረ ቄስ፣ ያላነበበ ፓስተር፣ ያልተማረ ሼክ ይሄን ከነዚህ ነፃ ካላወጣ ነው ይሄ ወጣት ሊድን አይችልም። እንግዲህ ይህን የሚናገሩት በኢትዮጵያ ኦርቶዶክስ ቤተክርስቲያን መጋቢ ሐዲስ ተብለው በሀገር አቀፍ ደረጃ ትልቅ እውቅና ያላቸው የሀገር ሽማግሌ የሆኑ አንድ መጋቢ ናቸው። እግዚአብሔር ይስጣቸው። የሞጣ ቀራኒውን ቀጥታ ምንም እንኳን አልቀየሩትም። ሞጣ ምን አልክ ታዲያ? ያኔ ከወራት በፊት ከዓመታት በፊት አንተ ምን አየ መጋቢ ሐዲስ እዚህ ቁጭ ብለው ይሰማሉ ማለት ነው። አንተ እኮ አትመኑ አላልክም? አይናቸው ነው የሚሰወረ እንጂ እኮ እሳቸው እኮ ልባቸው አልተሰወረም። አየህ በቃ ልባቸው አልተሰወረም አሉ፣ ይሰማሉ ከታች ጀግና ናቸው። የኔን እንዳለ ምንም እንኳን አልቀየሩትም። ተራማጅ ናቸው፣ ያስባሉ። ያራዳ ልጅ አዲስ ዓለም ምናምን የምትለው በጣም ያራዳ መጋቢ ሐዲስ አብይን ትንሽ ያሞግሱ ነበር። መታ አርጊያቸው ተመልሰዋል። በጣም እና ይሄን ተናገሩ ነው የምትለኝ? ሰምታችኋል? እግዚአብሔር ሞጣዬ እግዚአብሔር እኔ እንደውም ይሄ መጋቢ ሐዲስ ሪከርድ ብለህ ስትወጣ ሰርች አድርገህ ብታየው ቃል በቃል ከሞጣ ቀራኒዮ ቃል በቃል ዝንፍ የሚል ቃል አይደለም። ምክንያቱም አንተ እንትን አትበሉ አላልክም። ይሄ ሃይማኖታችሁን አትከተሉ አታክብሩ አላልክም። ነገር ግን ይሄ አንደኛ በማርያም በገብርኤል እያላችሁ እንጀራ ከዛ አይገኝም። ወጣ ስራ፣ ራስን ብቁ አድርግ። ፖለቲካም ከሆነ ተሳተፍ። ገብርኤል ይጠብቀኛል ያድነኛል አትበል። ፖለቲካም ከሆነ ይሄ ጦርነት ሲፈጠር በዚህ ህዝብ ላይ ማት ወረደ የሚል ኋላ ቀር ህዝብ ጦርነት ከተፈጠረ ምንድነው የምታደርገው? ትደራጅና ማት እንዲወርድ ያደረገብህን ኃይል ትቀይረዋለህ። አንተ ሁሌ ሞጣ የፍሬ እያፈራ ነው። ያራዳል መጋቢ ሐዲስ ፍሬ እያፈራ ነው። በርታ እሸቱ አለማየሁ በጣም ይመቸዎት። በቃ ቃል በቃል ሊወሰዱት ቃል በቃል ትሰማዋለህ። እኔ አይናቸው ብቻ ነው የተሰወረ። ነግሬያለሁ እኮ ልባቸው አልተሰወረም የሰውየው። አይ መቼም ሰላም ባላችሁበት ይሁን። አላቋርጣችሁና እንደምን አላችሁ? ሰላም። አብርሽ ከየት ነው? ከአሜሪካ ነው የመጣሁት። አሜሪካ ቀጥል። እሺ እንግዲህ ኢትዮጵያን በሀገር አቀፍ ለማስጠራት እድሉን አግኝቼ በቢስት ጌምስ ላይ እየተወዳደርኩ ነው ያለው እና ውድድሩ 5 ሚሊዮን የአሜሪካን ዶላር ይሰጣል እና የኢትዮጵያን ድምፅ እየጠየኩ ነው። ምንድነው ቢስት? ምንድነው ውድድሩ? ምንድነው ቢስት ጌምስ ይባላል። ቢስት ጌምስ ዋናው ዓላማው ምንድነው? የተለያዩ ቻሌንጆችን ያደርጋሉ። ሜንታል፣ ፊዚካል እንዲሁም ደግሞ ሳይኮሎጂካል ኖሌጅ የተለያዩ ጌሞችን እነሱ በፈለጉት መንገድ ቻሌንጆችን ካለፍን ገንዘብ እየሰጠን እንድናልፍ ያደርገናል እና ከተለያዩ ሀገር ሰዎች አንዳንድ ሰው ይመረጣል ማለት ነው። እዚች ጋር ኢትዮጵያን ለማስጠራት የኢትዮጵያን ድምፅ በብዙ ያለፈ ሰው ቀጥታ ወደ ሾው ሄዳል ማለት ነው። ምንድነው የተማርከው አንተ? እኔ የተማርኩት ኮምፒውተር ነው። በኮምፒውተር ኢንፎርሜሽን ሲስተም የመጀመሪያ ዲግሪ ይዣለሁ። ኦኬ። የት? አዲስ አበባ ዩኒቨርሲቲ ነው?
ነው እዚህ ሀገር ሎስ አንጀለስ ትሬቴክ ነው የተማርኩት። ኦኬ ስንት አይነት ፕሮግራሚንግ ላንጉጅ ተምራል? ጃቫ፣ ሲ ፕላስ ፕላስ፣ ግን እኔ ሜንሊ ፎከስ ያደረኩት ኔትወርኪንግ ላይ ነው። የተማርከውን ብቻ ተናገር። ጃቫ፣ ሲ ፕላስ ፕላስ፣ ሌላስ ፕሮግራሚንግ ላንጉጅ ወሰድከውን አስታውሰኝ። ራሱ ሲ እንትን ኤችቲቲፒኤስ what do you call it? ኤችቲቲፒኤስ ነው ያልከኝ? ያ እነሱ ራሱ በራሳቸው ኤችቲቲፒኤስ ምንድን ነው? በመጽሐፍ ሙሉ ንገረኝ። ምን ማለት ነው ኤችቲቲፒኤስ? የመጀመሪያው ኢንትሮ ላይክ ዌብሳይት ማለት ዌብ ዴቨሎፕመንት። ምን ማለት ነው? ዌብ ዴቨሎፕመንት ነው። ዌብ ዴቨሎፕመንት ንገረኝ። ኤችቲቲፒኤስ ማለት እያንዳንዱ ዘርዝረ ተናገር። ምን ማለት ነው? ኤችቲቲፒኤስ ያው የዌብሳይት ላይ ሰርች ስታርጉ ቀጥታ የሚወስዳችሁ ነው እና ኤችቲቲፒኤስን ጀስት ካን ዩ ሜንሽን ካን ዩ ዲፋይን ኤችቲቲፒኤስ ማለት ምን ማለት ነው? I can look for you, you know, it's easy man. እናንተ ነው ወዳደሩ ያልከኛለው እኮ ላይክ ዌብ ዴቨሎፕመንት ነው። ዌብ ዴቨሎፕመንት ማለት የዌብ ዴቨሎፕመንት ሳረቃል ነው። ምን ማለት ነው? እኔ ልንገርህ ትራንስፈር ፕሮቶኮል ሴኪዩር ይባላል። እሺ እኔ አይቲ ሰው ነኝ።